ሰላም አለይኩም ወራህመቱላሂ ወበረካቱ። የኢክራም ትረካ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ በጣም ደህና ነኝ። ትናንትና ስለ እምነት ጥንካሬ አውርተን ነበር። ዛሬ ደግሞ ያንን እምነት በተግባር ወደሚቀይረው ሰማያትን ወደሚያንኳኳው ትልቅ መሳሪያ ስለ ዱዓ እናወራለን። ይህ ታሪክ በህይወታችሁ ተአምርን የምትጠብቁ ሰዎች ተስፋችሁ እንዲታደስ ያደርጋል። ታሪኩ እንዲህ ነበረ። አንድ ወቅት ላይ አንዲት እናት ብቸኛ ልጇን በጣም ታሞባት በተስፋ መቁረጥ ውስጥ ነበረች። ሐኪሙ ሁሉ ከእንግዲህ የኛ እጅ አያድነውም ብለው ተስፋ አስቆረጧት። እናት ግን አንድ ነገር አወቀች። የሰው ልጅ እጅ ሲያጥር የአላህ እጅ ይዘረጋል። በእኩለ ሌሊት ተነስታ በስጁድ ላይ ሆና በእንባ ዱዓ አደረገች። ጌታዬ ሆይ ፍጥረታት ሁሉ በሩን ዘጉብኝ፣ ያንተ በር ግን ሁሌም ክፍት ነው። ልጄን ማዳን የሚቻለው ላንተ ብቻ ነው በማለት ተማጸነችው። በመንግስቱም ጠዋት አንድ በሀገሪቱ የታወቀ ትልቅ ሐኪም በድንገት ወደ በሯ መጣ። ለካስ ሐኪሙ ወደ ሌላ ከተማ ለስብሰባ ሲሄድ በመንገድ ላይ መኪናው ተበላሽቶ ዝናብን በስቶበት መጠለያ ፍለጋ ወደ እዝች እናት ቤት ጎራ ብሏል። እናትየው ሐኪሙን ስታየው በድንገት የተላከላት መላእክት መሰላት። ሐኪሙም የታመመውን ሕፃን አይቶ ይህ ሕፃን በአስቸኳይ ቀዶ ጥገና ያስፈልገዋል፣ እኔ ደግሞ ለዚህ ስራ የመጣሁ እዚሁ ነው አላት። ሐኪሙም በእንባ እየታጠበ እንዲህ አለ፣ አላህዬ መኪናዬን አበላሽኸው፣ ዝናቡን ያዘነብከው፣ እዚህ ቤት ውስጥ ያስገባሃል፣ የእዝች እናት ዱዓ ሰማይ ስለደረሰ ነው አለ። አያችሁ የኢክራም ትረካ ቤተሰቦች፣ ዱዓ ማለት ሩቅ የሚመስለውን ነገር የሚያቀርብልን ድልድይ ነው። እናንተ ብቻ አንኳኩ፣ የሚከፍትላችሁ ፈጣሪ አይጠፋም። የዛሬው ታሪካችን ይህን ይመስል ነበር። አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ሆኑ። አንድ ጥያቄ ደግሞ ለቤተሰቦች ልጠይቃችሁ። እናንተስ ዱዓችሁ ተመልሶላችሁ የሚያውቅበት አጋጣሚ አለን? ኮሜንት ላይ ያስቀምጡልን። ይሄ ነው። ኢክራም ነበርኩኝ። ስላዳመጣችሁኝ፣ ስለምትሰጡኝ አስተያየት ሁሉ እጅግ በጣም አመሰግናለሁ። ነገ ደግሞ በሌላ ታሪክ እንገናኝ። መልካም ቀን ይሁንላችሁ።